መምህር ቅኔ አንድ ጉዳይ ለማስፈጸም ወደ ቀበሌ ይሄዱና ከቀበሌው ሊቀመንበር ጋር ይገናኛሉ። ለአንድ ፊርማ 3 ወር ያመላልሳቸዋል። በዚህ ብስጭት ብለው በመጨረሻ ወረቀታቸው ሲደርሳቸው ከወጡ በኋላ መለስ ብለው ጌታዬ ስምህን ማን ነበር ያልከኝ አሉት። በኩራት ወንበሩ ላይ ተለጥጦ ሞላ አላቸው። ጫጨምርበት። ማይሳዋቸው ትልቅ ስብሰባ ላይ አጃቢዎቹን ይዞ አገኛቸው። መምህር ቅኔ ልክ እጃቸውን አውጥተው ካወሩ በኋላ ምን ቢላቸው ጥሩ ነው? ልፋለው ቆዳ የመምህር ጫማ ይሆናል አይላቸው? አቅማ ቆዳ ካለፋ ውበት እንደማይኖረው። መምህር ቅኔም የዋዛ ሰው አይደሉም። በምሳሌ ጠቅ አደረጉት። አንድ አሽከር አሉ ማይኩን ተቀብለው አንድ አሽከር መቋቋሚያ የሆነው ዘንድ ከጌታው አንድ እርጉዝ ላም ይሰጣል። ጥሩ ዘር ነበረችና መዋለድ ትጀምራለች። ታዲያ አንድ ቀን አሽከሩ መጣ። ጌታው ከብት እንድንቋጠር ፈልጋለሁ አይላቸው? ደንግጠው ከኔ ጋር አሉት። አዎ እሺ እንቋጠር አላቸው። መስክ ላይ ወጥተው አጅሬ መቁጠር ጀመረ። እርሶ ብርሃኔን ሰጡኝ፣ ብርሃኔ ኩራዜን ወለደች፣ ኩራዜ ፋኖሴን ደገመች፣ ፋኖሴ መጋላን እያለ የሱን በአንድ ጥግ አደረገ። እርሶ ለገሌ ሰርግ 20 ከብት ሰጡ፣ ለገሌ ዝን 30 ሰጡ እያሉ የእሳቸው በጣት የሚቆጠሩ ቀሩ። ጨረስክ? ልቁጠር አሉት። ቁጠሩ አላቸው። ልቁጠር ካስፈለገ ምስክር እንጠራለን አላቸው። ግድ የለም ልቁጠር ሲሉት አዎ አንተ አንድ አሉት። በቃ እንደዚህ ስማቸውን ሲረሱና በጠፋ ስማቸውን እያስታወስ በራሳቸው ስም መጥራት። ሻምበል በነፃ መለቀቄን ሲሰማ ሌላ ሴራ ጀምሯል አሉ። በእድሩ በሌላኛው ጽንፍ የማንነት አስመላሽ ኮሚሽን የሚል አቋቁሟል። ሄርኩለት በቀጥታ እድር ቤት ድረስ ጎበዝ ኮሚሽን ማቋቋሙን ትተ የበላውን ኮሚሽን መልስ። ስማቸውን የረሱ ብዙ ሰዎች አሉ። ስም ስራህን ሊገልጽ ግድ ነው። አለበለዚያ እንደኔ በስም ማጥፋት ወንጀል ተከሰ ፍርድ ቤት ትቀርብና ባዶ ኪስህን ስትሆን ከአዝማሪው ባንጃው ግጥም ትበደራለህ። ለተወለደ ልጅ ጥሩ ስም ለማውጣት አትሽቀዳደሙ። ነፃ ባልሆነ አገር የተወለደ ልጅ ነፃነት ነው ስሙ። ወገን እያስተዋለን እንጂ ያለነው እኮ ከጥቂት ዓመታት በፊት ምግብ ቤት ከፍተን በመናስመረቅበት ገንዘብ ምግብ ቤት ገብተን እየበላን ነው። ሱሪ የምንለብሰው እኮ እጣ ከወጣልን ብቻ ነው። የምር ባለፈው አንዱ ጅንስ ሱሪ ትከሻው ላይ ጣል አድርጎ እጣ ሲያስጥላ አይቻለሁ። የምሬን ነው። ያው እድለኛ ካልሆንን አንሶላ ገልድመን ሳናስበው የሆነ ብሔር ብሔረሰብ ጭፈራ ላይ ያለን ሊመስለን ነው። እና ይሄን እልል የተባለለት ንጹህና ያልተቀሸረ ድህነትን ነው በመደጎም የሚያቆሙት። መንግስት ራሱ ይሄን ያህል አድገናል ሲለን ምናልባት አግድም አድገን ይሆን ብለን እኮ ነው የምናልፈው። በነገራችን መሃል ያኛው መንግስት ራሱ ፓርላማ በገባ ቁጥር የሚያውለበልባት 11% የምትባል ባንዲራ ነበረችው። አንድ ቀን የያኔው ጠሚ በፓርላማ ንግግራቸው
ኢኮኖሚያችን በ11% በማደጉ እያሉ ሲያወሩ እማማ ረገጫቸው እኚህ ሰውዬ ቁጥሩን የሚያነቡት ከጓዶቻቸው ቅንድብ ላይ ነው እንዴ? ለጠቅላላ እውቀታችሁ ግን ትውልዱ የሚፈልገው እንድትረዱት ሳይሆን እንድትረዱት ነው። ይሄው ፌስታል ይዞ የተዝካር ሰልፍ ላይ ሰልፊ የሚነሳ በመለመኑ የሚኮራ ትውልድ እየፈጠረን ነው። የምር ትውልዱን ሰጪ እናደርገዋለን ብላችሁ ተቀባይ ያደረጋችሁት። አሁን የሆነ መስሪያ ቤት ጉዳይ ለማስፈጸም ሄደን ቄጤማ ጎዝጉዘው ይጠብቁናል ብለን ስናስብ ኪሳቸውን ከፍተው ይቀበሉናል። አሁንማ እንደውም የሚወዳደሩት ስንት ሰው አጉላላንና ስንት ጉቦ በላን በሚል ይመስለኛል። አንድ ከንቲባ ነው አሉ የሌላ ከተማ ከንቲባ ቤቱ ይጋብዝና ሲበላ ሲጠጣ ቆይቶ ቤቱን ማስጎብኘት ይጀምራል። በጉብኝቱ መካከል ታዲያ እንግዳው ይጠይቃል። በጣም የሚያምር ቤት አለ፣ መቼም በምታገኘው ደሞዝ ይሄን ማድረግ እንደማይቻል አውቃለሁ። እናማ ለመሆኑ ሚስጥሩ ምንድነው ሲለው ጎትቶ ወደ መስኮቱ ይወስደውና ያ መንገድ ይታያል? አዎ፣ ያ መሃሉ የተቆፋፈረው። አዎ፣ እንግዲህ መንገዱ የተቆፋፈረው የመንገዱ ግማሽ በጀት እዚህ ቤት ላይ ስለዋለ ነው። በሌላ ጊዜ ይሄ ተጋባዥ በተራው ጋባዥ ይሆንና ቤቱ ይጋብዘዋል። ታዲያ እንዲሁ ተበልቶ ተጠጥቶ ካለቀ በኋላ በተራው ቤቱን ሲያስጎበኘው ያንተ ቤት ደግሞ ከኔ በእጅጉ ይልቃል፣ አንተስ እንዴት በደሞዝ ይሄን የመሰለ ቤት ሰራ? ጋባዡ ከንቲባ ልክ እሱ እንዳደረገው ጎትቶ መስኮት ጋር ይወስደውና ያ ድልድይ ይታያል? የምን ድልድይ? ምንም አይታየኝም። አዎ፣ ያው ድልድዩ ያልታየ የድልድዩ 100% እዚህ ቤት ላይ ስለዋለ ነው። እናም የማይታይ የሪፖርት ፕሮጀክት የምትሰሩ እረፉ። እኛ ቀለማማ ህይወት ይሰጡናል ስንል በተሳሳተ ሁኔታ እየተረዳችሁን እናንተ ቢሮአችሁን ቀለም ትቀባላችሁ። ይሄን ያህል መንገድ ሰርተናል የሚለው ዜና የምንሰማው በመንገድ እጦት የትራፊክ መጨናነቅ ላይ ቆመን ነው። ይሄን ያህል ሆስፒታል ገንብተን ስትሉ እኛ ግን ውጭ ሀገር ታከሙ የሚል ወረቀት ይዘን መንገድ ላይ እየለመንን ነው። በእርግጥ አንተ በአግባቡ ላስተዳድር ብትለውም በአግባቡ ለመተዳደር ፈቃደኛ ያልሆነ እልፍ ሰው አለ። ከእንትና ወገን ነኝ ብሎ ራሱን የፈለገው እንደሚደረግለት ሙልቃቃ ልጅ የቆጠረ። አሁን ባለፈው ቀበሌ ለሆነ ጉዳይ ሄጄ ወረፋ ጠብቃለሁ። ድንገት አንድ ከላሊበላ ጠርዝ ላይ የተገመሰ የሚመስል ማአት ሰውዬ መጣ። እኛን ወረፋ ጠባቂዎቹን ከነ ወረፋችን ረስቶን አልፎ በቀጥታ ኃላፊው ዘንድ ደረሰ። አተነፋፈሱ አካባቢው ላይ ያለውን አየር በሙሉ እየተስገበገበ ወደ ሳምባው ለማስገባት የሚታገል ይመስላል። አየሩን ራሱ ትንፋሽ አሳጠረው። ብቻ ኃላፊ ፊት እንደተገተረ ምንድነው እየተደረገ ያለው? ኃላፊው ካጎነበሰበት ቀናም ሳይል እባክዎ ወንበር ስበው ይቀመጡ። ወንበርህን እዚያው ወንበር ላይ ተቀምጬ አንተን ላጫውት አይደለም የመጣሁት። እሺ ችግር የለም መሬት ላይ ይቀመጡ። ሰውየው አካባቢው ላይ የቀረውን አየር ጠራርጎ ካስገባ በኋላ ቀድሞ ከነበረው ቁመት በጥፍ ያደገ መሰለ። ወደ ላይ ሲያድግ ጣሪያው ገጭቶት ሳይሆን አይቀርም ጎንበስ ብሎ ለመሆኑ ማን እንደሆንኩ ታውቃለህ ብሎ ስሙን ከብሔሩ አስተባብሮ ጠራ። ኃላፊው ቀና አለና እሺ በቃ ለእርሶም ለብሔሮም አንዳንድ ወንበር ይሳቡ ብሎት ቀበሌ ውስጥ ታይቶ የማይታወቅ ሳቅሳቅን። እኔ ምለው ግን በቃ እንዲህ ልንቀጥል ነው ማለት ነው? በዚህ ደሃ ሀገር የእናንተንም የብሔራችሁንም ፍላጎት እንዴት እናሟላለን?
ቆይ እኔ ማን እንደሆንኩ ታውቃለህ የምትሉ ሰዎች ግን ማን እንደሆናችሁኝ ለምን ትጠይቁናላችሁ? ማለቴ ለምን ማንነታችሁን ኢንተርኔት ላይ አስገብታችሁ ጉግል አታደርጉም? እኛ የሚል ቃል እኮ አጥር ነው። እኛ እንደዚህ ነን ማለት እኮ በአንድ ሀገር ውስጥ ከሌሎች አይደለም ከራስ ይነጥላል። በዘመነ አንድነት ውስጥ ተለይቶ የኔና እኛ ውስጥ አንድነት ቦታ የለውም። እንደውም እኛ ምንድነን ለሚለው ጥያቄ ቅድም ጉግል አድርግ ብያል ነበር፣ መልሱን አገኘሁት። በቃ አንተ ሰው ነህ። ከዚህ ዝቅ ማለት ትችላለህ፣ ከፍ ማለት ግን አትችልም በፍጹም። በጣም ከባዱ ስኬት በሌላው ሰው ልብ ውስጥ መታወስ ወይም ለሌላው መኖር። ይሄ በጣም ከባድ ስኬት ነው። ባይዘው ስለሚከብድ ነው። ካለህ ቀንሰህ መስጠት በጣም ከባድ ነው። ወዳለህ መጨመርማ ቀላል ነው። መጎተት እኮ ነው። መተው ከባድ ነው። ካለህ እንዳይኖር ማድረግ ማለት ነው። ከዛ አንፃር ጀግና ማለት ውዱን ስኬት የሚያስብ ነው። ርካሹን ስኬትማ ሰልፊሽ መሆን እኮ ርካሽ ነው። ራስ ወዳድ መሆን እኮ በጣም ርካሽ ስኬት ነው። ግን የሚወዱትን መስጠት በጣም ከባድ ስኬት። ከዛ አንፃር እስልምና ወይም ፉርቃን ሚዛን ይሄ ዘመን ባለፉት 1400 ዓመቶች ውስጥ የታየው ስልጣኔ በሙሉ ከሐሳብ ጋር ከእውቀት ጋር የሚገናኝ ስልጣኔ ነው። ከ7 ሴንቸሪ እስካሁን ስልጣኔዎቹ በሙሉ ስታዩዋቸው ከሐሳብ ጋር ይገናኛሉ። ስለዚህ ከሐሳብ ጋር የሚገናኝ ሃይማኖት ሆኖ የመጨረሻው ነብይ መልእክት ከሐሳብ ጋር ማሰብ ከሚችሉ አካሎች ጋር የሚገናኝ ሚዛን ሆኖ ሲመጣ ለሚያስቡት ይቀርባል፣ ከማሰብ ላነሱት ይርቃል። ስለዚህ ይሄኛው ዓለም ሁለት መልክ አለው። ጥቂት የሚያስቡ ሰዎች ብዙዎች እንዲያስቡ ሲያደርግ፣ ጥቂት የሚያስቡት ብዙዎች እንዲያስቡ ሲያደርግ እስልምና ይሆናል። ጥቂት የሚያስቡት ብዙዎች እንዳያስቡ ሲሆን ዌስተርን ሲቪላይዜሽን ይሆናል። እንዴት? ቆይ እንዴት? ጥቂት ኢሊትስ መንጋ የሚባል ብዙ የሚሸምት እና ጥቂት የሚጠቀም የሚባለውን ዓለም ሲከስቱ ጥቂት የሚያስቡት ብዙዎቹ እንዳያስቡ የሚያደርጉት እንዴት ነው? ዶክተር ይሆናሉ ሰዎቹ አይደለም። የሚከራከሩት መልስ በሌላቸው ጉዳዮች ነው የሚሆነው። ለምሳሌ ህገወጥ ውርጃ ልክ ይሁን ኤክስ ይሁን የሚል ክርክር የሆነ ዶክተር የፈለገ ተቃራኒ ጽንፍ ይዞ ቢከራከር መልስ አለው? ማሳመኛ አለው? ምንም መልስ የሌለው ክርክር እነሱ ስላደረጉ ሳትስፋይድ ይሆናሉ። ስላደረገ ስለተሟገተ nothing else። ስለዚህ ብዙሃኑ ተከታይ ነው የሚሆነው። ብዙ ተከታይ እንዲፈራ የሚያደርግ ሲስተም ግን በእውቀት በታሰረ ሲሆን ዌስተርን ሲቪላይዜሽን ይሆናል። ጥቂት የሚያስቡ ግን ብዙዎች እንዲያስቡ ሲያደርግ ፉርቃን ሃይማኖት አብርሃሚክ ብሎ ሲጀምር ገና ከአብርሃም
እስከ መሐመድ ባለው ሰለላሁ ዐለይሂ ወሰለም ባለው አስተሳሰብ ውስጥ ያለ ተውት ነው። በዛ አንጻር እንግዲህ ዛሬ የተሰማኝ ሰላም ከምን አንጻር ነው? ባጭሩ አንድን ሰው ለመሆን ብዙ ሰው መገኘት እጅግ ውዱን ማንነት ነው የሰጣችሁ። አላስደሰታችሁኝም፣ ሰላም ሰጣችሁኝም። ለዚያ ነው። አመሰግናለሁ።